ሰላማችሁ ብዝዝት ይበልልኝ። ዛሬ በእውነት እጅግ ደስ ያለኝ ዜና ነው የምሰራው። ማሜ በእውነት ሶሻል ሚዲያ ላይ የምታዝናና ወንድማችን እና ፈጣሪ ለቤት ስላበቃ በጣም ደስ ብሎኛል። እንደ ቀልድ አድርጎ በተናገረ ሰዓት እኔ ገብቼ ማሜን አትንኩብን፣ ማሜ ወንድማችን ነው፣ የሚያዝናና ነው፣ የልጅ አባት ነው ምናምን ባልኩት ወዲያው እንግዲህ እንደተወሰደ ሰማንና እጅግ ደንግጬ ነበር፣ እጅግ አዝኜ ነበርና እግዚአብሔር በሚያውቀው ማለት ነው። ምክንያቱም ልጅ ያለው ያውቃል፣ ሚስት ያለው ያውቃል። ሚስትና ልጆች በአንተ የሚተዳደሩ ከሆነ አንተ ላይ የሆነ ነገር ቢደርስ ምን እንደሚገቡ እግዚአብሔር ነው የሚያውቀው። እና ማሜ እንደዛ ሲሆን ከልብ አዝኛለሁ። ከልብ ነው ያዘንኩት። እኔ ብቻ ሳልሆን ብዙ ኢትዮጵያውያንም ኤርትራውያንም አብረውን አዝናንቶናል። ግን በተወሰነ መልኩ ወጣ ያለ የራሳቸው ነገር ፈጥረው ዲቦራና በተለይ ዲቦራና ማሜ የራሳቸው ነገር በራሳቸው ሙድ ፈጥረው ሌሎቹ ይጫወቱ ነበር። የነሱ ግን ከለሩ አምሮላቸው ብዙ ነገር ኢንተርቴን ያደረጉ ነበር። ሰውን ያዝናናል ብለው አስበው ሲሊ ነገር ያደረጉ ነበር፣ ለጨዋታ ማለት ነው። ሰው የሚወደው ደግሞ እንደዛ አይነት ነገር ነው። እና ያንን አቅርበው ትንሽ ማሜ ላይ መንግስት ቅሬታ አቅርቦ ጠይቆታል። አንድ ወር ከምናምን አስሮታል። አሁን ግን ወደ ቤቱ መጥቷል። ቤቱ ከገባ በኋላ ሶሻል ሚዲያ ላይ ገብቶ እንግዲህ ያጠፋሁት ካለ ምን ካለ ይቅር በሉኝ፣ ይቅርታ አድርጉልኝ ብሎናል። እኛ ምንም አላጠፋም ባይነኝ። እኔ የሆነ ስህተቶች ነበሩ፣ የሚስተካከሉ ናቸው። ሁላችንም there is nobody perfect። እና ወንድሜ ማሜ ፕሬዚዳንት ማሜ እንኳን ለቤት አበቃ፣ እንኳን ልጄን ለማቀፍ ባለቤትን ለማየት እንኳን አበቃ አላለሁ። ሌላ ነገር ምንድን ነው በቃ ከፖለቲካ ነፃ የሆነ ነገር እያደረገ ስለሆነ ምናልባት ቻሌንጁን ዲቦና ሄሉ እሱ ያስተካክሉታል ብዬ አስባለሁ። ከዛ ውጭ ግን ማሜ እግዚአብሔር አምላክ ያበርታ። አደራ የምትጫወትበትን ነገር ገንዘቡን ይዘ ቁም ነገር ላይ በሌላ ቢዝነሶች ተከስተ ማየት እንፈልጋለን። እንደ ታኩሬ ሽቶ ቤት ባይሆን ሌላ ሉባንጃ ቤትም እጣን ቤትም ከፍተ ይሁን ምን ከፍተ እያየን መዝናናት እንፈልጋለን። ማሜ እግዚአብሔር እንኳን ለዚህ ያበቃ እላለሁ። በጣም የምትመቸኝ ሰው ነህ። በአሁን ሰዓት በጣም ሶሻል ሚዲያ ላይ ከሚመቹኝ ከሚያዝናኑኝ ሰዎች ማሜ ነው እና እግዚአብሔር እንኳን ለቤት አበቃ እላለሁ። ሰላም ይብዛልኝ። መልካም ጊዜ ይመቻችሁ።